ምንም ተይው አንቺ ምን ማለት ቆይ ምንድነው ያደረጋችሁ ያላችሁት ነገር? ሰላም ትናንትና ፕሮግራም ነበር አይደል? በቀደም ዕለት ነው ትናንትና ሐሙስ ዕለት ማለት ነው ፕሮግራም ነበር አይደል? እሺ ፕሮግራሙ ላይ ነበርኩኝ እኔ። በርሽን ዘግተሽ የተቀመጥሽው አንቺ ነሽ ማለት ነው። ቆይ አንቺ ምን ማለት ነው? የታለች እናትሽ? አለች ውስጥ እኔ ንግግር አልፈልግም ማለት ነው። እኔ እንድትነጋገር አልፈልግም ማለት ነው። እንዴ እቤት ውስጥ ዘግተቆች ብላለች። ቆይ እሷ ምንድነው ታዲያ ቤት ውስጥ ቁጭ ብላ አንተ እኔ ምን ላድርግ? እናንተ አንንጫጫ አላዛሬ አንንጫጫ። እኔ ቤቴ ውስጥ ዘግቼ የምቀመጠው ከሚያደርጉኝ ነገር አንፃር ነው። እዚህ አንቺ ይቅርታ የምትጠይቃለሽ ግዴታሽ ነው። ምንድነው አጥፍቼ ምን አጥፍቼ ማለት አንቺ ምንም አላደረኳትም ነው። ኧረ ማንም አላሰቃይሽም። ሁሌ ሰላም ለምን ትነሳ? ሁሉ ነገር አንዴ በእርግዝናሽ አሁን ደግሞ በአራስነትሽ አትሸፍኝ። እሺ ምን ላድርግ? ግቢ በእናትሽ። እኔ ሁሌ ከእናንተ ጋር መጨቃጨቅ በጣም ይሰለቸኝ። አላዛር ከሰለችሽ አምላክ እንጂ በቃ እኛ ጭቅጭቅ አንፈልግም። ሰላም አትንሱት። የምትፈልጊውን ነገር ማድረግ ትችያለሽ። እሷት ልጅቷ የፈለግሽውን ነገር ማድረግ ትችያለሽ። እስቲ ማን ሲከለክል ይችላል? አሁን ተኝታለች። በእናትሽ ልጅቷን ተዋት በእናትሽ። አላዛር ተኝታለች። ህፃኗን አትቀስቅሱብኝ። ስራ እየሰራሁ ነው እኔ። ኧረ እባክሽ እናቴ እንዳልሽው አድርጊ የፈለግሽው። አንተ ትንሽ አላሳዝንህ? ልጄ መጫወቻ ልታረጉ ነው። እንዴት እንደወለድኳት እኔ ነኝ የማውቀው። እሺ አሁን እኛ ደግሞ ስቀን ነው የወለድነው። ከከከከከ እያልን ነው አይደል የወለድነው? ሳናምጥ ነው የወለድነው። አላዛር በፈጠረ ልጄ ላትጩ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁኝ። ክብሩን ጠቅልሎ ይውሰድ። እናንተ እንዴት ናችሁ? ያው እንግዲህ ዛሬ የመጣሁት ለእናንተ ሳልናገር ላለመሄድ ነው። ምክንያቱም ያው እነሱ እኔን ባይተዋር አድርገውኛል። እዚህ ባለሁበት ቦታ እነዚሁ ክፍል ውስጥ ሆኜ ምንም እንዳልተፈጠረ ሰው እንዳለ እንኳን ሳይቆጥሩ የራሳቸውን ነገር ሲያካሂዱ ቆይተዋል። ምንም አይደለም፣ ሁሉንም ከእጃቸው ያገኛሉ። ካደረጉት ነገር ነው የሚያገኙትና እኔ በጣም ከፍቶኛል፣ በጣም አዝኛለሁ። ሁሌም እናንተ ጋር ጭቅጭቅ ይዞ መምጣትም ቢደብረኝም ግን መናገር ስላለብኝ ነው አሁን የመጣሁትና ራሳቸው ናቸው ፈልገው ነው ያሉት። ምጥ በያዛት ሰዓት ነው ያሉኝ። እሺ ያልኩኝ፣ ደስ አለኝ። እሷም ያኔ ጠርታ ይቅርታ ስትጠይቀኝ አይታችኋል። እንደገና ለምጥም ሲጠሩኝ እሺ ብዬ ነው የሄድኩት። እግዚአብሔር ይመስገን በሰላም ተገላግላለች። ያ በቂ ነው ለኔ ማለት ነው። ያው በሰላም የልጅ ልጅን ከተገላገለች ለኔ ያ በቂ ነው። ግን ደግሞ ቤት መምጣት እንዳለብኝና አብሬያቸው እንደሆነና እናቷንም እንዳግዛት ታግዥኛለሽ፣ አብረን እናርሳታለን ነይ ብለው ቤት ካመጡኝ በኋላ ሁለቱ ሌላ ነገር በእኔ ላይ የሚያደርጉት ነገር ደስ አላለኝም። እኔ ደግሞ መናገር አልፈለኩም፣ መነጋገርም አልፈለኩም። ምክንያቱም ያው ቢነጋገሩም ባለጌ መባል እንጂ ምንም የማገኘው ነገር የለም። ምክንያቱም እኔ እናቷን አከብራለሁኝ። መናገር አልፈልግም። ከአማች ጋር ብዙ አይነት ንግግርም አፍ መካፈትም አልፈልግም። ግን ደግሞ ከአቅሜ በላይ ሆኗል። ሁሉ ነገር አስጠልቶኛል። ገፍተው እኔን ጥፋተኛ ለማስደረግ ወይ ደግሞ እኔ አጥፍቼ የሆነ በንዴትና በልህ ተነሳስቼ ሌላ ነገር እንዳደርግ ከሆነ ያንን እኔ ማድረግ አልፈልግም። ስለዚህ ጠርተው እንዲህ አይነት ክብርና እንዲህ አይነት ነገር ስላደረጉኝ በጣም አመሰግናለሁ። እሷንም አመሰግናታለሁ በዚህ ልኩ በዚህ መልኩ ስለተቀበለችኝ ማለት ነው። በጣም ነው የማመሰግነው። ከዚህ በኋላ ምንም የሚያገናኘንም ከነሱ ጋር አንጃ ግራንጃ ውስጥ የሚያስገባን ነገር የለም። ሴትየዋን ብትሆን መጀመሪያ ደህና ነበረች። ነይ አብረን እናርሳታለን ስትለኝ ደህና ነበረች። እሷንም ተቆጥተዋት ተይ አንቺ ለምን እንደዚህ ታደርጊያለሽ እናትሽ ናት ብለዋት ያደረገችውን እናንተ ጋር ያልደረሰ ብዙ ነገር አለና ያን ሁሉ ነገር ስነግራት በጣም አዝና ሴትየዋ እሷንም ተቆጥታ እኔንም ተቆጥታ ያስማሙን መስሎኝ ነበር። ግን ደግሞ ውሎ ሲያድር ምን እንደተባለች ምን እንደሆነች ባላቀም ሴትየዋ ለኔ ጥሩ አመለካከት የላትም። ጥሩ ነገርም አይደለም የምታደርገውና
እኔ ከሷ ጋር ወዲህ ወዲያ መባባልም አልፈልግም። ይበቃኛል። እስካሁን ድረስ የተባልኩት ይበቃኛል። እስካሁን ድረስ የተደረኩት ይበቃኛል። እስካሁን ድረስ የሚወራውን የማይወራውን ወደ እናንተ አምጥቻለሁ። ይበቃኛል። ከዚህ በኋላ እኔ ወደ ራሴ መንገድ መጓዝ አለብኝ። ከዚህ በላይ እኔ ከአቅሜ በላይ ሆኗል። ትዕግስትም ጥግ አለው። ሰው የራሱ ክብር አለው። ስለዚህ ከዚህ በላይ እኔ ምንም ልላት አልችልም። እሷን በዚህ ልክ ይቅርታ ስትጠይቀኝ በጣም ፈልጋ ለካ እስክትገላገል ድረስ እኔ ሆዴ እንዲድን የፈለገችው ወይ ደግሞ ይቅርታዋን እንድቀበል የፈለገችው እስክትወልድ ብቻ ነበር ማለት ነው። ምክንያቱም ያኔ ያዘንኩባትና የረገምኳት መስሏት ነው ያን ይቅርታ የጠየቀችኝ። ግን በጣም የሚያሳዝን ነገር ነው እውነት። የሰው ልጅ በዚህ ልክ እንደዚህ አይነት የሆነ ጥፋት የማይመስል ግን ጥፋት የሆነ ሰውን የሚጎዳ የሚያይመስል ግን ሰውን የሚጎዳ አይነት ስራ ትሰራለች ብዬ በተአምር አላሰብኩም። እንደኔ ተጸጸተች መስሎኝ ነበረ ካደረገችው ነገር እና ቤተሰብ ከዚህ በላይ እኔ መቋቋም አልችልም። ከነሱ ጋር መነጋገር አልፈልግም። እናቷም ደግሞ ምን አይነት እናት እንዲሉኝም አልፈልግም። ከልጃቸው ጋርም እኔ ያልተገባ ነገር ውስጥ የገባሁት በማይሆን ነገር ነው። እሱ ራሱ ራሴን ያወረደኝ። አሁን ደግሞ እንደገና ከሳቸው ጋር እኔ መጋፋትም አልፈልግም። ስለዚህ እኔ ያለኝ አንድና አንድ ምንድነው ያሰብኩት፣ ይሄው ሻንጣዬን አስተካክያለሁ። አልዘጋሁትም። ዚፑንም መሄድ ብቻ ነው የምፈልገው። ምክንያቱም ሄጄ የራሴን ህይወት መኖር ነው ያለብኝ። ባይጠሩ ይኖሩ አልመጣባቸውም ነበር። ስለጠሩኝ ነው የመጣሁትና አላቅም። እኔ ከምንም በላይ የሰው ልጅ ላይ እንደዚህ አይነት ሚና መጫወት በጣም ይደብራል። እኔ በጣም ተሰምቶኛል። ማለት ድምጽ የሌለው መሳሪያ እንደኔ እኮ ተንጫጭቶ ተናግሮ የፈለኩትን ተናግሬ ምናምን ሆዴ ባዶ ነው የሚሆነው። ግን እንደዚህ ውስጥ ለውስጥ እየሄዱ የተንኮል ስራ መስራት በጣም ያስጠላልና እኔ ደግሞ እንደዚህ አይነት ነገር የመቻልም የመቋቋምም አቅም የለኝም። ምክንያቱም ስራዬ እኔ ግልጽ ነው። መነጋገርም ካለብኝ ግልጽ፣ መጣላትም ካለብኝ ግልጽ ነው እንጂ ይሄ በትንሽ በትልቁ የሰው ልጅ መናገር በጣም ይደብራልና ምንም ማድረግ አልችልም። አንድ ክፍል ውስጥ በሬን ዘግቼ ከመቀመጥ ወጥቼ የራሴን ስራ ብሰራ ይሻለኛል። ምክንያቱም አግዥኝ ሲሉ ከልብ መስሎኝ እንጂ እንዲህ አይነት ተንኮልና መሰሪነት ተይዞ ያልሆነ ያልተገባ አቅጣጫ ላይ መግባት አልፈልግም እኔና ከዚህ በላይ እኔ መሄድ ነው ፈልገው። አላዛርን እጠራዋለሁ። በሱም ተናድጃለሁኝ። ግን ደግሞ ምንም ማድረግ አልችልም። አንዴ ቤት ውስጥ ካለው ድረስ እሱንም ጠርቼ አወራዋለሁ፣ እነግረዋለሁ። የሚለኝን ነገር እስቲ አብረን የምናይ ይሆናል ማለት ነው። እነግረዋለሁ። ልሄድ ነው ደህና ሁን ብዬ መሄድ ስለምፈልግ ነውና ላናገረው ፈልጋለሁኝ። እጠራዋለሁኝ። ቤተሰብ አብረን የምናየው ይሆናል ማለት ነው። አላቅም እንግዲህ ምን እንደሚል ደግሞ አብረን እናያለን። በጣም ነው ያዘንኩት። በጣም ነው የተሰማኝ። ይሁን ለበጎ ነው፣ ለበጎ ነው። ችግር የለውም። ምንም ማለት አይደለም። እስቲ አላዛር ልጥራ። አላዛር የት ነው? አላዛር ሰላም ነው? እንዴት ነህ? እንዴት ነሽ? አለሁ እግዚአብሔር ወይ ፈልጌ ነበር። እሺ እኔና እንትን ልሄድ ነበር። ወዴት? ወደ ቤት ነው። ወዴት ነው ማለት ምን መሄጃ የለኝም? ኖ መሄጃማ አለሽ። ለምን ትሄጃለሽ ነው እንጂ መሄድ ስላለብኝ ነው። ኖ መሄድ የለብሽም በዚህ ሰዓት። እንዴ ማለት በዚህ ሰዓት ምን ማለት ነው? በዚህ ሰዓት ማለት ምንድነው? ሰዓቱ ምንድነው? ምንድነው ሪዝንሽ?
የምትሄጂበት ሪዝን ስልሽ ያው የሚሄድበት ሪዝን ምንም አልገባህም ነው? ገብቶኛል እናቴ እና በቃ ሁሉ ነገር ይገባኛል፣ ግን በቻልሽው አቅም አሁን እንድትሄጂ አልፈልግም። እኔ አንተ ስላልፈለክ እኔ ደግሞ አልቀመጥም። መሄድሽ ምንም ትርጉም የለውም ነው። ትርጉም ለምን የለውም? ለምን የለውም? ቢያንስ እኔ ራሴን አስጠብቃለሁ፣ ራሴን አስከብራለሁ። እኔ እዚህ ምን አንድ ቤት ውስጥ ታፍኜ እስረኛ ነኝ እንዴ? እስረኛ ነሽ እያልኩሽ አይደለም። ስለዚህ እኔ መሄድ አለብኝ። ምንድነው አካል ስሜትሽ እንደተጎዳ ይገባኛል። እኔ ምንም አሁን እሱ እንዲገባክ አይደለም እያናገርኩህ ያለሁት። አሁን እሱ እንደዚህ ስለተጎዳሽ አውቃለሁ ወይ ይገባኛል ምናምን የምትለው ነገር ለእኔ ምንም አይጠቅመኝም፣ ምንም አያደርግልኝም። እሺ ምንድነው? እሺ ምንድነው? ለምትለው እኔ መሄድ ነው የምፈልገው ነው ያልኩህ። ለምን አትፈልግም? ምንድነው ምክንያቱም? ምክንያቱም አንቺ ምን ተራሽውን አላማ አለሽ? እኔ ምንም አላማ የለኝም። ተጠርቼ መጣሁኝ። አሁን ደግሞ አልተፈለኩም ሄዳለሁ። እኔ ደግሞ ለምን ያልተፈለግሽ አይነት ስሜት የሚሰማሽ ማለት ነው? እኔ ካንቺ ጋር ንግግር የለኝም። ካንቺ ጋር አሁን ማወራበትም ነገር የለኝም። ማውራትም አልፈልግም። መሄድ ስላለብኝ። ለምን? ምን ማለት ነው ለምን? ከምታሳዩኝና ከምታደርጉት ነገር አንፃር ሄዳለሁ። ምን አደረግሽ? ምን ማለት ነው አላዛር? ለምሳሌ አሁን ትናንትና ፕሮግራም ነበር አይደል? በቀደም ዕለት ነው ትናንትና ሐሙስ ዕለት ማለት ነው ፕሮግራም ነበር አይደል? እሺ ፕሮግራሙ ላይ ነበርኩኝ እኔ። በርሽን ዘግተሽ የተቀመጥሽው አንቺ ነሽ። አልተራቻቱም እንዴ መጠቋይ ቤት ውስጥ ለሚደገስ ነገር ነይ ማሚ እንደዚህ እሷ ናት እንጂ የገንፎ ቀን መሆኑን ታውቃለች አይደል? ምን ማለት ነው? ቆይ አንቺ ምን ማለት ነው? የታለች እናትሽ? አለች ውስጥ። እኔ ንግግር አልፈልግም አላዛር። እኔ እንድትነጋገር አልፈልግም አላዛር። እንዴ ቤት ውስጥ ዘግተህ ቁጭ ብላለች። ቆይ እሷ ምንድን ነው ታዲያ? ቤት ውስጥ ቁጭ ብላ አንተ እኔ ምን ላድርግ? እናንተ አንንጫጫ አላዛር ይላ አንንጫጫ። እኔ ቤቴ ውስጥ ዘግቼ የምቀመጠው ከሚያደርጉኝ ነገር አንፃር ነው። ከሴትዮዋ ጋር እኔ ንግግር አልፈልግም። እኔ በኋላ ደግሞ ከአማቿ ጋር እንደዚህ ተነጋገረች ልባል እንዴ? ለምን ብዬ ነው? እኔ ንግግር አልፈልግም። በቃ ምንም ያደረግነው ነገር የለም። ሰው በሩን ዘግቶ ከተቀመጠ እንደውም እኮ የገንፎ ቀን ነው አይደለ? ተነስታ ልጣብሽ። ኧረ እባክሽ እውነትሽን ነው። ስታስጠጊኝ ቤትሽ ስታስገቢኝ ያላስጠጋውሽ እኮ ያለፈው ነገር እኮ በቃ አሁን ካለፈ ነገር ጋራ አብረሽ ኑሪ። ከዚህ በኋላ እኔ አልለማመጣችሁም። በቃ ከባለፈው ነገር ጋር አይደል? አብረሽ ኑሪ። አያገባኝም። ልነጋገርሽም አልፈልግም እኔ በቃ ኦኬ። ጠርተውሽ ነው የቀረሽው? አልጠሩኝም። ለምን ነው ማሳመን? ቆይ አላዛር አይደለም አንድ ቤት ውስጥ ፕሮግራም እያለ እሷ የምትጠራው ጎረቤት ናት። ምንድን ነው? ኧረ እባክሽ እኔ ደግሞ ውስጥ ነኝ አላዛር። እኔ እንደወጣ አሁን ራሱ የወጣሁት ስትንጫጩ ነው ወጥቻ ቃለሁ። ኧረ ተንጫጫንም። በቃ ስታወሩ ሰምቼ ጊዜን የታጠብኩ ነበረ። ገባህ አይደለ? በቃ እኔ ጊዜን የታጠብኩ ነበር። አሁን ማለት ነው ስታወሩ ነው የሰማሁት። ከዛ ሲቀጥል ደግሞ ቤት ውስጥ ላለ ሰው አልጠራችሁም አይባልም። ራሷን እንደ ባዳ ስሚኛ፣ ራሷን እንደ ባዳ ያየች ያለችው ራሷ ናት። እሺ ደግሞ ምንም አላለቻትም። ምግብ አትስሪ ነው ያለቻት። አለመስራት ነው በቃ። እኔ የምበላው ምግብ በቃ እናቴ አንድ ነኝ። ስለዚህ እኔ እናቴ አንድ ነኝ። ኧረ እባክሽ እኔ በላሻለሁ ወይ ደግሞ እኔ አጠፋሻለሁ። ይኸውልህ ለእናቷ አንድ ናት፣ ለእኔ ደግሞ አንተ ሺህ ነህ አይደለ? እሷ ለእናቷ አንድ ናት። እኔ ምንም አልናገርሽም። ለምንድን ነው ማለት? እኔ ምንም አልልሽም። አንቺ ለእናትሽ አንድ ነሽ። አላዛር ለእኔ ሺህ ነው። ለእኔም አንድ ስለሆነ ነው አብሬው እየተከራተትኩ ያለሁት። ምን አደረኩ? ስለዚህ አመሰግንሻለሁ። ትንሽ ቀን እኔ ስለናትሽ አላወራም። እዛው እንደመከርሻት እዛው እንዳጠጣሻት እዛው ተሸከሚያት። አያገባኝም። እኔ አሁን ከሷ ጋር ንግግር አልፈልግም። እናቴ ሰብኛለሽ አይደል? ያው ጠርታ ስታመጣኝ ማለት ነው አብረን እናርሳለን ታግዥኛለሽ ብላ ጠርታ ስታመጣኝ ጤናማ ሰው ነበረች። የሆነ ነገር አይታብሽና ምን ለምሳሌ ምን ሳደርግ እሱን ጠይቂያት። እሷን ግን የሆነ ነገር ባትሽ እኔ አሁን ከሷ ጋር ንግግር አልፈልግም። አንቺ ለምን እስቲ አልጠራሻትም? እቺ ምን ያስኪ እኔ አላዛር ውስጥ ነኝ። ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀው? እኮ ያዘጋጁት ጎረቤቶች ምናምን ከእናቴ ጋር ሆነ አይደል? እኔ ምን አውቃለሁ? እናቴ ትመስለኛለች። እሷ ለእናቷ በጣም ከበር ታደርግላታለች። እናት ናታ። እኔ ደግሞ ምንም አይደለሁም። ጥሪ እሷን መጠየቅ ፈልጋለሁ። እናቴ እኔ አሁን ንግግርና ጭቅጭቅ አልፈልግም። እኔ በቃ ለምን ነው እንዴ እዚህ ቤት ውስጥ እንዴ ፕሮግራም ሲዘጋጅ እሷ እዚህ ቤት ውስጥ ለምን ተጠራችና ነው እንደዚህ አይነት ነገር? ምንም አይደለሁም። እኔ እዚህ ቤት ማለት ምንም አይደለሁም። መሄድ ነው የምፈልገው።
አንቺ የዚህ ቤት አካል ነሽ። ገባሽ? ይሄ ቤት የኔም የሷም እስከሆነ ድረስ እሷም ስሚ ምን ማለት ነው? ደውይላት ገበያ ወጣለች እኮ ደውይላት ማወቅ ፈልጋለሁ። ደብቃትም ሊሆን ይችላል መነጋገር አንቺ በቃ እንዴት በእናትህ በቃ እኔ ልሂድበት ይሄ ነገር መፈታት አለበት። እኔ መፈታት አልፈልግም። በቃ እኔ እናቴ እኮ ነሽ። ምንም ቢሆን የፈለገ ክፋትን ብታደርጊ የፈለገ ነገር ብታደርጊ እናቴ ነሽ እኮ አይደለም? እናቴ ነሽ አይደለም? ስለዚህ አሁን የታየ ምግብ ሰርቼ መርዝ እንደማደርግባት ነገር ስደረግ እሷን ህፃኗን እንዳላይ ስከለከል አሁን የታየ እናትነት አሁን የታየው እናትነቱ አይታኛለች። ሲጀመር ዝም በይ በእናትሽን። ሆስፒታል በኋላ ምንድነው የሆናችሁት? አንቺ በቃ ተወናላ እነሱ ለእኔ ግልጽ ነው የምናገረው። እነሱ ውስጥ መሽሎክሎክ ነው ልማዳቸው። እኔ አልፈልግም። በቃ እኔ ግልጽ የማይናገር ሰው ፊት ለፊት የማያወራ ሰው ጋር መነጋገር አልፈልግም። እኔ በቃ ተወኝ። አንተ ጋር መልአክ መሆን ይፈልጋሉ፣ እኔ ደግሞ በውስጥ ሌላ ነገር ያደርጋል። እኔ ምንም እኮ አይደለም። እንደዚህ ነገር ነው ካሜራ ለማየት ትችላለህ። ያው ክፈትና ካሜራህን ከፈለክ ነው። እኔ ምንም ያደረኳት ነገር የለም። እኔ ደግሞ ልጠራ እኔ ለራሴ ከዛ ቤት አትውጪ ብለኸኛል። አልወጣም። እናቴም አትውጪ ብላኛል። አልወጣም። የሚፈጠረው እኔ እዚህ በቪዲዮ ነው ያየሁት ፕሮግራሙን። አንተ ራስህ ለምንድን ነው አሁን ይሄን በኋላ አስረጁ የኔ እናቴ በኋላ አስረጁ። የት ነበርክ? እኔ ኬታቃለሁ እንዴ ስታወራ የሰማሁ መሰለኝ። በኋላ አስረጁ እኮ ባወራውኝ አይደለ? ባወራስ እናቴ የት ሄደች ብለህ መጠየቅ አለ። አየኩኝ እኮ የለችም የተባልኩት እኮ ከሌለች ታዲያ እኔ ደግሞ የመሰለኝ እናንተ ጠይቃችኋት እሷ አልፈልግም ያለች ምንድነው? እሷ ለካ ማንም ሰው ለካ መጥቶ ነይ ፕሮግራም ነው ነይ ተሳተፊ ምናምን ተጫዋቺ ሰው ልጅ ይባላል። እሺ ገባሽ? አንቺ እንደናትሽ ብታስቢ እንደዛ ታደርጊያለሽ። ይሄ ፌር አይደለም። እኔ አልነበርኩም። ኖ እያደረግሽ ያለሽው ነገር ፌር አይደለም። እኔ አላየሁም። ምንም ነገር ሲከናወን አላየሁም። አምጥተው አሁን እኔ ፊት ለምን ትጨቃጨቃላችሁ? እዛ በኋላ አውሩ። በቃ እኔ ሸኘኝ ወደ ልሂድበት። እናንተ እዛ ጓዳችሁ ጨርሱ ጉዳያችሁ። በቃ እዛ ተነጋገሩ። ለመጨረስ አይደለም። እኔ አገባኝ። በቃ እኔ ታታው ነገር የምታደርጉት እኔ ፊት ለምን ታስመስላላችሁ? ይሄ አንድ ቤት አንድ ጣራ አይደለም። አንድ ቤት የሚኖር ሰው ፕሮግራም አልተጠራሁም ብሎ ማሰብ እንዴት ነው ማሰበው? አንቺ አንተ ምን አይነት አማርኛ ነው? ቆይ ንገረኝ። አሁን አንተ ብትወጣ እኔ ለአንተ ጥያቄ ላስቀምጥልህ። አትቅረቢ ተባልኩ፣ አታቅርቢ ተባልኩ፣ አትጠጊን ተባልኩ። የምሰራው ነገር ካልጣማቸው አንተ ብትሆን ምንድን ነው የምታደርገው? ከተት ብለህ ነው የምትቀመጠው፣ ከሰው ላለመጋጨት ማለት ነው። ስለዚህ እኔ ቁጭ ብያለሁ፣ ምንም ማድረግ ስለማልችል ንግግርና ጭቅጭቅ አልፈልግም። እኔ ደግሞ እያየው ማለፍ አልችልም። ግልጽ ነው። እኔ ንግግሬ ያው ሂጂ። ማን ጠርቶሽ መጣሽ? ያው ሂጂ። አንቺ እንደዛ ራስሽ ነሽ። ሂጂ። አሁን ልሽ ራስሽን አታቅለስልሽና ለሱ አታስመስይ። ስለዚህ ከፈለግሽ ማለት ነው አብረሽ ያው እዛ ጓዳ ሂዱና እኔ ፊት አትናገሪ። በቃ አልፈልግም። እኔ ንግግር አልፈልግም። እኔና አንቺ ተገናኝተና እኔ ንግግር ስታቀርብኝ እኮ ነው ማገኘሽ። ቤት እንኳን ህፃኗን ምንድን ነው ይሄን ያክል አርቀሻት አታርቂያትም። መቼም ቢሆን የመድኃኒትን ደም ትቆጥራለች። አያቷ መሆኔን አትክጂም። አሁን ወልደሻል። የወለድሽውን ደግሞ እጥፍ ድርብ አድርገሽ ታገኘዋለሽ። ችግር የለውም። ሂጂ አሁን ካጠገቤ በህግ አምላክ። እኔ ንግግር አሁን ደግሞ ከአራስ ጋር ጭቅጭቅ ጀመርሽ እንዳልባል ሂጂ፣ በሰላም ሂጂ። አሁን ሂጂ ነው ነገር ነው የምትሄጂው አንቺ ምን ማለት ነው? ቆይ ምንድነው ያደረጋችሁት ያላችሁት ነገር ማለት? ቆይ እኔ ከዚህ ቤት ሰውጣ የሚፈጠረውን ነገር እንዴ አላውቅም ማለት ነው። ካሜራ ገጥሞ የለም ማየት ይችላል ወይ? ካሜራ ፈረደበት። ካሜራ ትበሽ በቃ ከፈተና ካሜራ ከፈተና አለ ወይ? መኝታ ቤት እኔ ምን ታዲያ ማድረግ ነው? እኔ ምን ሁሉ ነገር በካሜራ አይሆንም። አላዛር ምን እንደምትለኝ እኔ ማለት ነው እንደምን ቤት ዛሬ ለማዳን ሞክሬያለሁ። አሁን ግን እንደዚህ የምትለኝ ከሆነ የራስ ጉዳይ፣ ምንም ልረዳ አልችልም። እኔ የምችለውን እኔ እዛ ውስጥ ተቀምጬ ፕሮግራም ነው። አሁን ሲጀመር ስለ ትዳር አውርቻለሁ። እኔ ምን አወራሁ ስለ ትዳር? ትዳሬን ብያለሁ። እናንተ ሁሌ ለምን አውርቼሻለሁ ወይ? ለምጠይቅሽ ጥያቄ ለምን ትክክለኛው ነው ያመልሽልኝ? አንቺ ጠይቀኝ። ለምንድን ነው እናቴን የምታገይብኝ? ለምልሽ ጥያቄ ለዛ መልስ መጠየቅ አገለልኳት። ምን አድርጌ? እኔ እዛ ውስጥ ነው። ይቅርታ እኔ አልፈልግም። እኔ ምን ይቅርታ ጠይቃት። ምን አጥፍቼ ይቅርታ ጠይቃት? ንገረኝ። አንቺ ስለጠራችኋት ከዛ ደግሞ ስላገለላችኋት
አሁን ደግሞ ልትሄድ ስለሆነ ተከፍታባችሁ ልትሄድ ስለሆነ አንቺም ሆነ እናትሽ ይቅርታ ትጠይቋታላችሁ። እናቴ ምንም ይቅርታ የምጠይቀው ነገር ጠይቃት ይቅርታ። ከእናቴ ጋር ምንም እንትን የሚላት ነገር የለም። እሷ አሁን እዚህ ካልከቻት ምግብ አትቢ አብስለሽ በቃ ያለቻት ነገር ምንድነው? ምግብ አትስጫት ለልጄ። ለእሱ ይቅርታ ትጠይቃለች። ለምን ትጠይቃታለች? ግዴታችሁ አትጠይቅም። የኔ እናት አትጠይቅም። እኔ ማለት አንቺ እናት ይቅርታ አትጠይቅም። አንቺ ትጠይቂያለሽ። እናቴ በምን ተገናኝተው ነው? አልተገናኙም እኮ። እናቴንም ስርዓት አስይዣት ምግብ ታበስላለች፣ እሷም ክላሷ ነው የምትሆነው። አሁን ነገር ለምን ታገናኙ? ጎረቤት ምናምን ደግሞ እነፍሬ ያሉ እነፍሬ ናቸው ፕሮግራሙን ያዘጋጁት። እሺ ነገር ገብቶሃል አይደለ? ከእናቴ ጋር ተነጋግረን አሁን እንኳን ተማሪ አንቺ ልጅ ተማሪ ጭንቅላትሽ አንቺ ይቅርታ የምትጠይቃለች ግዴታሽ ነው። ምንድን ነው አጥፍቼ? ምን አጥፍቼ ማለት አንቺ ምንም አላደረኳትም ነው አይደለም። አላዛር ይቅርታ ትጠይቀን አይደለ? ባለፈው አንዳንዴ ይቅርታ ይረሳል። ምን አጥፍቼ? እኔ አላዘጋጀው ፕሮግራሙ ምንድን ነው? ይቅርታ ምንድነው? ስለ ፕሮግራሙ ብቻ አይደለም ስለምታደርጓት እያንዳንዱ ነገር ስለተከፋችበት። ምን ነው አንቺ ተከፋሽ ብዬ እኔ ስንት ይቅርታ ጠይቁሽ? ስትከፊ እኔ አንቺ ስንት ይቅርታ ጠይቁሽ? ምን ማለት ነው? ምን አላዛር ይቅርታ ይረክሳል እኮ ሲደጋገም። እግዚአብሔር ነው ጠይቂና ቶሎ በይ። ወይኔ አላዛር ምንም ይቅርታ እኔና እሷ እኮ ሰላም ነን። አረ ሰላም አይደለም እንዴ? እኔን ተይኝ በእናትሽ። እኔ ካንቺ ጋር ንግግር አልፈልግም። ኧረ በመድኃኒዓለም ሂጂ በቃ ሂጂ። ስለምን አንቀሽ ይቅርታ? በቃ እንድትሄጂ ነው የምፈልገው። ምን አድርጌ አላዛር? በቃ ስለጠፋው ይቅርታ እናቴ። ከዚህ በኋላ አይለመደም ብለሽ አረ እኔ በእናትሽ እሺ ማሚ ይቅርታ። ኧረ እባክሽ አዎ ካጠፋው ይቅርታ። እውነትሽን ነው። ሳላቅ ካጠፋው አዎ እኔ አላመንኩበትም ያጠፋሁት ነገር ስለሌለ። ግን ደግሞ ከመሰለሽ በጣም ይቅርታ አልፈልግም። እኔ ከመሰለሽ ይቅርታ እኔ አልፈልግም አልኩሽ። ምን አድርጌ ይቅርታ ልጠይቃት? እሺ ወገቤ እንዲህ እየተንቀጠቀጠ ነው እያወራኋቸው ያለሁት። እሺ አንቺ ምንም ካንቺ ጋር ወሬ ምን ይላል? አላዛር ገና እኮ ልትሰባቅ ቀን እንኳን አልሆነም። ታውቃለህ ለምን መጣሽ? እሺ እኔ ታውቃለሽ ነው መጣሽ ሁሉ አራማን ማለት ሰቀይሽ ሁሌ ሰላም ለምን ትነሳ? ሁሉ ነገር አንዴ በእርግዝናሽ አሁን ደግሞ በአራስነትሽ አትሸፍኝ። እሺ ምን ላድርግ? ግቢ በእናትሽ። እኔ ሁሌ ከእናንተ ጋር መጨቃጨቅ በጣም ይሰለቸኛል። አላዛር ከሰለችሽ አምላክ ሂጂ በቃ እኛ ጭቅጭቅ አንፈልግም። ሰላም አትንሱት በቃ በሆነ ባልሆነ እንዲህ ተበደልኩ እንዲህ እንትን አልኩ እንደዚያውም እሺ ወይ ትሄድ በቃ ሂጂ። አትሄድም። ምን አደረግናት? አትሄድም። በቃ ካልሄድሽ ደግሞ ትቀመጥ። አንቺ የሚፈለግሽው ትቀመጥ ነች። አንቺ የሚፈለግሽው እንድትሄድልሽ ነው። አትሄድም። አላረኩ ከዚህ ቤት ንቅንቅ አትያትም። አትሄድም። አላዛር እኔ ነገር አልፈልግም። ቀመጥ። ከዛሬ ጀምሮ ደግሞ ማለት ነው ልጅቷንም እየገባች ታያታለች። ሰማሽ አይደል? እየገባች ታያታለች። የምትፈልገው ነገር ታደርጋለች። እኔ ምን ነግረን ስማ፣ እኔ እንደዚህ አይነት አካካሩ አልፈልግም። መሄድ ነው የምፈልገው። አላዛር አትሄጃትም። በእውነት ነው ምን ነግረን። እኔ ጭቅጭቅ አልፈልግም። እንዴ በቃ ስለማትሄጂ ነው። በቃ መሄድ ስለሌለብሽ አትሄጂም። አላዛር በእልህ የሚሆን ነገር የለም። ይሄ ስለ እልህ ጉዳይ አይደለም። በቃ እንዴ ማድረግ ያለብሽን ነገር ታርሻለሽ። ተብለሽ አይጠራሽው። እኔ አልፈልግም። በቃ ሌላው ቢቀር የልጅሽ ናት። አይተሽ አቅፈሽ ተጫውተሽ ልብሷን ቀይረሽ ዳይፐር ቀይረሽ አጥብተሽ የራስሽን ጊዜ ማሳለፍ መቻል አለብሽ። ማን ስለሆነ እነሱ የሚነፍጉሽ? አንቺ እንዴት እንደዚህ አይነት ነገር ታደርጋለች እንዴ? ነውር አይደለም እንዴ? ከዚህ በኋላ አንድ ነገር ልስማሽ። እውነቴን ነው የምልሽ እንዴ ዝም ስልሽ በጣም እያበዛሽው ነው። ምንድነው ያጠፋሁት? በቃ እያበዛሽው ነው። ዝም ብላችሁ እናንተ ናችሁ ነገር የምትፈልጉ። በቃ ከዚህ በኋላ ልጅቷን መታ ታጠባለች፣ እንደፈለገች ልጅቷን እንደፈለገች ማለት ነው። ተከበሪ። እኔ አውቄ ዝም ብዬሻለሁ። እኔን አትንኪኝ። አልነካውሽም። አሁንም ተከበሪ። በቃ ተከበሪ። አሁን ተናግሬሻለሁ። ከአራስ ቤት ከአልጋ ላይ ተነስተሽ ለነገር እዚህ ጋር ትመጫለሽ። እኔ ልጄን ነው የጠራሁት። ልሂድ ነው ያልኩት። ለቅቄሻለሁ። ምን አገባሽ? እንድቀመጥ መች ፈቅደሽልኝ ነው የምቀመጠው? በቃ ሂጂ አታስመስይ። በኢየሱስ ኧረ ሂጂ በእናትሽን ይቅር ይበልሽ። ምን አይነት ናት እቺ? ሰው ላይ ለማስፈረድ ቆርጣ የተነሳች ስታናድድ። እዚህ ተሰም ኧረ አላዛር እኔ በእውነት ሸኘኝ። በእውነት አላዛር በእውነቴን ነው የምነግርህ። በቃ የምትሄጂበት ጊዜ ሲመጣ ትሄጃለሽ። ለምን እንደዚህ ልውስጥ ውስጥ ትገባለህ አንተ? እልህ አይደለም እንዴ? አንድ ቀን እንኳን ልጅቷን አጥብተሽ ሂጂ እስቲ ነይ ግቢ። እንደው ነይ። እኔ አልገባም። እኔ አሁን አልገባም። እውነት ለምን አልፈልግም። በቃ ነይ። ስትከለክልሽ ልይ ነይ ግቢ። እቺ ነይ ግቢና የምትፈልጊውን ነገር አድርጊ።
የምትፈልጊውን አድርጊ። በእናትህ ነው በእናትህ እሱን ከነገር ጋር ተሸክመሽ ወይ ተፈለግሽኝ ምን አደረኩኝ? አያገባኝም። እንደፈለግሽ ማድረግ ትችያለሽ። የምትፈልጊውን ነገር ማድረግ ትችያለሽ። እሷት ልጅቷ የፈለግሽውን ነገር ማድረግ ትችያለሽ። እስኪ ማን ሲከለክል ይችላል? አሁን ተኝታለች። በእናትህ ልጅቷን ተዋት። በእናትህ አላዛ ተኝታለች። ህፃኗን አትቀስቅሱብኝ። ስራ እየሰራሁ ነው እኔ። ኧረ እባክሽ እናቴ እንዳልሽው አድርጊ። የፈለግሽውን ማድረግ ትችያለሽ። በእናትሽ አትንኪያት። በእናትሽ ኧረ በፈጠረ አንቺ ግን ጤነኛ ነሽ እንዴ? ልጅቷን ባያት ቢይዛት ምን ችግር አለው? እያት ምን እጅ ውስጥ ሾክ አለ ወይስ ምንድነው? በእናትህ እሺ አትጩ። በእናትህ ቤት ውስጥ ህፃኖች ምን ሰምታት ትደግ። በፈጣሪ እዛውን ጨርሰን እንምጣ። ሰላም ስትሆን ትንካት። ኧረ በእናትህ እኔ እሺ ምን ልሁን? እኔ በመንካት እያለቀሰች ነው። ምንድን ነው የሚያስለቅስሽ? አላዛር በእናትህ በውስጣችን እንደዚህ እየሆንን እየለፈለፍን ህፃኗን መተን አንረብሽ። አሁን አንቺ ምንድን ነው እንደዚህ ያደረጋችሁ? ሰማለች እኮ ልጅቷ። ምንድን ነው እንደዚህ ያስኮንሻል? እሷ ስለነካቻት እዚህ ትማማለች። ምን ነው አንቺም ልጅ እንደሆነች እኔም ልጅ ናት አይደል? ነው ልጅነቷ ለአንቺ ብቻ ነው። ተኝታለች ልጅቷ። ከዛ እየጮህንባት ነው። ትላንት መታ ልያት የሆነ ነገር ላድርጋት ከማለት ይልቅ መታ ነው እዚህ የምትጮኸው የምታለቅሰው። እዚህ ክላስ ነው የምትለው። አንቺና ቀፊያት እናት ቀፊያት እንደፈለግሽ አትያት። እኔ ምንም አይደለም። ለምንድን ነው ልጄ ነው እኔ ልጄ ሚዲያ ላይ እንድትወጣ አልፈልግም። በካሜራ ይዛችሁ አትምጡ ባካችሁ። እኔ አሁን ስለ ሚዲያ ሳይሆን እያወራ ያለሁት እዚህ ጋር ስለ እናትነት ነው እያወራ ያለሁት። በፈጣሪ እኔ በቃ እኔ ልጄ ሚዲያ ላይ እንድትወጣ አልፈልግም። በቃ አስቁማት በእናትህ ጌታ ሆይ። ያው ሱሌማን አይደል? ሱሌ በፈጠረ አምላክ አስቁሚ ካሜራሽን። ሱሌ አቁም። መለፍለፍ ለማለሽ ነው እንደሱ ማለት ዝም ብላ ስለፈለገ ልጄ ካሜራ ውስጥ እንድትገባ አልፈልግም። አላዛር እኔ ደግሞ ገና እኮ እቺ ልጅ ዳምናት እኮ አልጠነከረችም። እናቴ ደግሞ እንዲከፋት አልፈልግም ነው እያልኩሽ ያለሁት። አንተ ትንሽ አላሳዝንም? ልጄ መጫወቻ ልታረጉ ነው። እንዴት እንደወለድኳት እኔ ነኝ የማውቀው። እሺ አሁን እኛ ደግሞ ስቀን የወለድነው ከከከከከ እያልን ነው አይደል? የወለድነው ሳናምጥ ነው የወለድነው። አላዛር በፈጠረ ልጄ ላትጩ። አንቺ ተጨንቀሽ ነው የወለድሽው። እኛ ልሳቀም የወለድነው። ልጅቷ ላይ አታልቅሽ፣ አታማርችባት። ልጅቷ ጤነኛ ናት። ልጅቷ ላይ ታማርታለች። አንተ አባት መታትጩባት። አልጮችም። ዝም በይ እናቴ። እኔ ዝም ብዬ ልጅቷን እያጫወተች ነው። አንቺ ራሱ ዝም በይ እስቲ በቃ። ስትጠግቢ እንደፈለግሽ አድርገሽ ስትጠግቢ ትወጫለሽ ከዚህ ቤት። አሁን ለምን ልጅቷ ላይ ታማርቻለሽ? በኢየሱስ ልጅቷ ጤነኛ ናት አይደል? አልታመመችማ። እያለቀሽ ታማርች ይባላል። ልትለፈልፎን እየሰማ ነው። በፈጣሪ